አንተም ተከሰነው እንዴ ወንድም? አዎ አንቺም እንደዛ ነሽ? አዎ የኔ እኮ የሚገርም ነው እንዴ ተከራይ ነው የከሰሰች። አረ ምን አረክ? አይው ለልጅ የተገዛ ወተት ድንገት አነሳውና ጠጣው። ከዛ ቀወጠሽ ፌንት ሰራሽ። ሰው ተሰበሰበ በቃ እንደ ሌባ ፖሊስ አወጣኝ። እና በቃ ለዚህ ነው ኑሮ ድሮ እኮ ወተት ሌላ ነገር ራሱ ብትጠጪው እንደዚህ አይደለ። አሁን ኑሮ ውድነት ሁለተኛ ዙሪ ነው ደግሞ የተከሰስኩ እኮ። አረ እባክህ ባለፈው ምን ነበር ያጠፋው? እሱ ደግሞ ሆቴል እንደዚህ ቁጭ ብዬ ና እንብላ አለኝ። አንዱ እጄ በላ ክፍል ግማሽ ስለኝ ና ብላ ብላኝ ብዬ በቃ በጥፊ እሱ መጣ። በቃ ሁለት ክስ ራሱ ነው አይደል እንዴ ና ብላ ያለ? በኑሮ ውድነት ኑሮ ውድነት ሰው አንተ ደግሞ አበዛ እኮ ለውድ ምን ላድርግ እንትን እኮ በቃ እኔ አሁን እኮ ጭራሽ በቃ ታዩ በቃ አንቺም እንደዛ ነሽ። ክስስ ሌላ ለከስ መጥቼ ነው አይደል? በቃ እሺ በተራይ መደረሰ። እሺ ሳጂ አቤት ይሰሩ ምንድነው? በፍላጎቴ ይሰሩ። ምን አጥፍተህ ነው የመጣኸው? ምንም አላጠፋሁም። በምስቶቼ ምክንያት ያቺ ዘይት ግዛ እቺ ዘይት በቃ ነው በመሃል በቃ ይሰሩኝና ስንት ናቸው? ስንት ናቸው? አንድ ጸባያ ነው ብዙ እንዴ በቃ ጸባያ ቅድምትና ትሆናለች። ከሰዓት እብድ በኋላ የሆነ አውሬ በቃ ምስቶቼ ብዙ ናቸው። በቃ እናንተ ዝም ብለህ ቤት አታሟላላትም እንዴ? ይሰሩኝ። እኔ አልችልም። እሷ አንተ ቡና ግዛ ስትል እጄ አንተ ሲኒ ቡና ገዝቻላት እመጣለሁ። ምግብ ስትል እጄ እንጀራ ገዝቼ እመጣለሁ። ምስል ግን ቤት ሰርታ ትበላለች አትገዛላትም? ይኸው ገዛው። ጤፍ ግዛ ስትለኝ ጤፍ እንጀራ አንድ ገዛ። እኔ አሁን በቃ ይሰሩኝ። ተንኮስ ና ወፍራማ ጓደኛ ልትመጣ ነው ዛሬ። እንዴ ምን ሆነ ነው? ምን ወፍራማ ጓደኛ ልትመጣ ነው? ሲኗ እንዴ እንደሱ አይባልም። እና ምን እያረክ ነው? ያሟል እንዴ ምንድነው? እና ሲፋ አንዴ አፍተናገር። አቤት። እሺ ምንም ጣል ምግብ ምን ፈልግ ምግብ ያለው ልንገር ንገረኝ። አዎ ከመቀም አለ ዙንጋ ክሮንዶም አለ። ክሮንዶ በበርበሬና ባልጫ አለ። ከመቀም ከምንድን ነው የሚሰራው? እሱ እንትን ነው ከአሸዋና ከስምንቱ ከመቀም እንትን ይሁንላ። ጥሩ ምግብ የለም አለ ዙሩንጋ ይምጣል። ዙሩንጋ ደስ ይላል። ዙሩንጋ ይምጣል። እሱ ይሻላል መሰለኝ። ዙሩንጋ እሱ ምርጥ ነው። ሆድ ይሞላል። ምንድን ነው እሱ? ከምንድን ነው የሚሰራው? ከእንትን ነው ይሄ ከተሰባበረ ጣርምን ነው። ምርጥ ነው እሱ። እንዴ ስጋ የለም? ስጋ በበለክ ስጋ ጥሩ ስጋ ጥምስ አለ። ጥርንብስ አለ። ጥንብስና ጥርንብስ እሱ አለ። ስጋ ነው። ስጋ ነው። ይምጣ። የምን ስጋ ነው? እዛች ጋር ያለችው የእሷ እንዴ በቃ እሱ ትንኙ ትንኙ የትንኝ እንትንም ጣለ ወይ የሚጠጣ አይ እሱን አልበላም። ስንት ነው ብሩስ? ርካሽ ነው። ብሩ ስንት? 5000 ባለ አምስቱ ልምጣል። ጉሩንድ ከድንጋይ ይሰራል። እሺ ወዴት ነው የምንሄደው? አልደረስንማ። የት ነው እኮ ቦታውን እኮ በስነ ስርዓት እኮ አልነገርከኝም። ትላንት እዚህ ነበር ቤቱ። ንዳው በቃ ሌላ ቦታ ነው መሰለኝ። እንዴ ወሬ ነው የምንነዳው? ቀኑን ሙሉ ምሽቱን ሙሉ እንጓዝ ነው እንዴ? አንተ 4 ሰዓት ሆነ። ብዙ ነዳ አይደል? ነዳጁ እያለቀብህ ነው። ያው ምን ቀረው እንዴ? ያዩን እሱም አይደለም። ንዳ በቃ ሌላ ምን ላድርግ? የቆጠረብኝ እንትን አድርገው በቃ ወይ ብዙ ብር ስላልያዝኩ 2 ሰዓት ነው የተጓዝነው። እንዴ 2 ሰዓት ብቻ ነው እንዴ? በቃ ከዛ በላይ ሆነ እኮ። በቃ ወደ ቦታው መልሰኝና ካንስል አድርጎ ይቀር በቃ መሄድ። ተመለሰ? አዎ የቀድሞ ቦታ ላይ መልሰ። እንዴ ገንዘቡስ? በቃ ይቅር ካንስል ታደርጋለህ። ምን ማለት ነው? በቃ ይመልሰኝ። በቃ ይኸው ብዙ ሄደናል። ቤቱን ስላጣው ለምን ቤቱን ሳላገኝ ይከፍላለሁ። እዛው መልሰኝና አውርደኝ ካንስል። በቃ እነሱ ጋር ደውለህ ካንስል አድርጌያለሁ በቃ በለው። በቃ ድርጅቱ ጋር
በቃ ስራ እኮ ነው ያዝኩት። እየቀለድክ ነው እንዴ? መንግስት እንግዲህ ከየት ማምጣልህ? በቃ እንግዲህ ካንስል ካረክ እኮ አይከፍልም። እዚህ ነኝ ስለ ትዳር። ኦኬ ነይ። እሺ እሺ። ሰላም እንዴት ነሽ? ሰላም። ስምሽ ሜራ? በቃ እንግዲህ ሌኒ ነው ይመስልሽኝ? ለምን ሁሉም ጠርቻለሁ ዛሬ ከእናንተ ልመርጥ። እንግዲህ ቻንስ መምረጥ አለብሽ። እኔ ጭንቅ አልወድም። ስልክ እንዴ? ወይኔ በዚህ ነኔ በዚህ እንዴ? ምንድነው? ምን ሆነ? ድምጼን ያስተላልፍልህ ነበር እኮ እንዴ? ከኔ ጋር እኮ ለማውራት በአይፎን ብቻ እንዴ? ምን ሆነሽ ነው? ንቀት ነው እንዴ? ስለራሴ ያልነገርኩሽም ሰው ባለው ነው እንዴ? ምን ሆነ ነው አንተ? ድምጼ የመጣልህ ነው። በቃ ተሳስተሻል። ይቅርታ ቢው እና ሁለተኛ ደግሞ ለምን በቃ ከኔ ጋር ለማውራት እንደዚህ ስልክ ያስፈልግሻል? እንትን ስለ ትዳር ቀጥታ እንድናወራ ፈልጋለሁ። እንግዲህ እኔ በቃ ቤት ውስጥ ሽንኩርት፣ ዘይት ነው የምባለው ምግብ የሚዘጋጅበት እሱን እገዛለሁ። አትቸግርም። ብዙም አላወራም ባይዘ ረፍት ስለምፈልግ። እሺ ስልክ ትጠኛለህ? ኧረ አንዴ ምን ሆነሽ ነው? ገና ይሄን በቃ እገዛልሻለሁ። ይለ እገዛልሻለሁ። ኧረ ስጠኝ እስከዛ። እንዴ ምንድነው አንተ ያማል እንዴ? ስጠኝ እንጣለው መስራት ያዝሽ። ሴት ልጅ በቆራሌው ነገር ብቻ አይደለም የምትለው። ምንድነው አንተ እንዴ? ክብር የሚባል ነገር አለ። እሺ ያንተ ሽንኩርትና ዘይት ብቻ አይደለም ሴት ልጅ የምትፈልገው። ምን አይነቱ ነው? ጎ በዛ ጎ አንተ ቆይ እስኪ ቆይ አንተ እና ግቢና እንዴት ነሽ? ምን ነበር ጉዳይሽ? የባለፈው ስልክ ስጠይቅም ቢያልሽ መንገድ ላይ 3 ቀን ነው ያየሁሽ። አንተ ምን ቆይ ሳህን እሺ፣ ምን ስምሽ ማን ነው? ጸዲ ነው። የጨረስኩበት እንግዲህ ችግር የለውም የኔ ቢሮ ስለሆነ። ደህና ነሽ? ደህና ነኝ ያለው ቆንጅዬ ነሽ። አመሰግናለሁ። አንተ ለምን መጣሽ? እኔ እኮ እዛ የአንቺ ስራ ቦታ መጥተህ እኮ መጨረስ እንችላለን። ስልክሽ ብቻ ስልክ ምን ፈልገው ነው ይሄ? አንተ ውጣ እንዴ! ከስተመር ሰው ቤት ውስጥ ሰው አለ አይደል እንዴ? ከስተመር ባለቤቴ እኮ ነው። ባለቤቴ ነው። ምን ባለቤቴ ነው? ባለቤትሽ ነው? አዎ። ምንድነው? ለምንድነው የሚያጠፉት? ለምን ረብሸኛል? እሱ ስነ ስርዓት አታውቁም እናንተ? በሁለት መጣችሁ። ምን አረገ ከኔ ጋር? ለምን ትረብሽኛላችሁ? እሱ ቀድሞ አይገባም። ማን ግቢ ያለሽ አንቺ? መጀመሪያ ጸዳሉ ውጡ። አንተ ውጡ ሂዱ እንዴ! መጀመሪያ ገብተናል። ሳጨርሱ ለምንድን ነው የምንወጣው? የዛሬ 4 ዓመት ነው። የዛሬ 4 ዓመት? አዎ በቃ እናንተ ጉዳይ። እሺ ነገ ነው የምንመጣው ተመልሰን። ከሳቸዋለሁ። እሺ ሰላም፣ እንዴት ነሽ የኔ ልጅ? ደህና ነኝ። እንዴት ነሽ? ሆነልሽ ቤቱ? በጣም አዎ። ወደድሽው? አዎ። ልጅሽ ደግሞ ሚጣ እንዴት ነሽ? ደህና ነሽ እንዴ? ምንድነው ቀለሙ? ቤቴንም አንድ ያታርጉ እንጂ። አረ ምንም አልሆነ እንዴ። እዚህ ጋር ወጥ። አረ የምን ወጥ ነው? ደህና እኮ ነው። ይሄ ወጥ አረ ሳምንትም አልሞላንም እኮ። ገባኝ። ይኸው ልጅሽ ነካች እዚህ ጋር። አረ እዚህ ጋር ነካች። አረ ትንሽ እኮ ናት፣ እዛ አትደርስም። አረ ተይ በቃ የቀለም ብር አዘጋጁ። አይ በቃ አዘጋጁ። ባይሆን በእርጥብ እጅ እርሶ ነው የነኩት መሰለኝ። ቀለሙ በእናንተ ልክ ነው የቆሸሸው። በቃ ይሆናል እንግዲህ። ቡናስ አታፊውም እንዴ? አፈላለሁ። አዎ ጎረቤት ጥሪ እንጂ። እሺ እጠራቸዋለሁ። በቃ ቅቤ ያለሽ እንዴ? አረ የለም። የለሽም? አዎ አላነጠርኩም። ወጥ ልሰራ ብላ። አረ የለም። በቃ እሺ እንዴ ይቀልዳሉ እንዴ? ነይ በቀሉ። አቤት። ነይ እስኪ
ቀንሽ ደርሷል። የምን ቀን? የቤት ክራይ እንዴ 3 ቀን አይደል ያሳለፍሽው? ኧረ አላሳለፍኩም ገና ነው። ቀንሽ ደርሷል እኮ ነው የምለው። የምን ቀን ነው የሚደርሰው? በከሉ ቀንሽ ደረሰ በከሉ በክዬ በኩዋ እስኪ ጨፍሩ